ማህበረሰብ ጥናት ወይም ኤትኖግራፊ። የማህበረሰብ ጥናት የሚለው እንደውም ጥሩ ትርጉም ነው። ዶክተር መሰለ ተሬቻ ይመስለኛል ጽፈ ዘውግ የሚል የአማርኛ ትርጉም ሰጥቶታል ኤትኖግራፊ። ግን ደግሞ የመጽሐፉ ዘውግ ምንድነው ወይም ዣነሩ ምንድነው ለማለት የመጽሐፉ ዘውግ ምንድነው ተብለህ ጽፈ ዘውጉ ምንድነው ተብለህ መልሰህ ዘውግ ስትል ትንሽ እንትኑን መጨመር ነው። ቮካብለሪው የአማርኛ ቮካብለሪ መፈለጉ ጥረቱን በጣም እንትን እላለሁ። ግን ኤትኖግራፊ ለሚል የእንግሊዘኛ ቃል አጥጋቢ የሆነ እንትን አልሆነልኝም። የማህበረሰብ ጥናት ብንለው አዎ ይሆናል። አንትሮፖሎጂ ምናምን ብቻ ኤትኖግራፊ ውስጥ እነዚህ ነገሮች ታሳያለህ። የኔ ኮከል ማሚቶ መግቢያ ላይ ተናግሬያለሁ። የመጽሐፉ ዓላማ የሚመስለኝ ሁለት ነገር፣ አንደኛ ዓለምን ማጥበብ ፈልጌያለሁ፣ ሁለተኛ በጣም ማስፋት ፈልጌያለሁ። እምልህ ለምሳሌ እኔ ስለ ካፋ እያወራሁ ወይም መጽሐፉ ኮከል ማሚቶ ስለ ካፋ እያወራ እንዴ ኢትዮጵያ ውስጥ ምናምን አፍሪካ ውስጥ እንዲህ አይነት ነገር አለ ምናምን ትላለህ። ግን ከዛ እምልህ ይደንቀሃል ማለት ነው። ዓለም ትስፋብሃለች። ኢትዮጵያ ውስጥ እዚች አጠገብህ ሆኖ ምናምን ወላይታ ሆነ አዲስ አበባ ሆነ ጅማ ሆነ ምናምን ጎጃም ሆነ እዚህ ሸዋሮቢት ሆነ ሸዋ ሆነ አታውቀውም ይሄን ነገር እና ጭራሽ በቃ ማለት ትደነግጣለህ። ኢትዮጵያ ውስጥ እዚች ደቡብ ምዕራብ ውስጥ ካፋ ውስጥ ያሉ ሰዎችን አታውቅም ምናምን፣ ያለውን ባህል አታውቅም፣ ሙዚቃውን አታውቅም ምናምን። ከዛ ይሰፋብሃል ማለት ነው። ኦኬ ዓለም በጣም ሰፊ ይሆንብሃል። ይሄ መጀመሪያው። ሁለተኛው ደግሞ ዓለምን ማጥበብ እንዴት ነው? ካፋዎች የሚያደርጉትን የሆነ ነገር ነግሬ ወይ ሙዚቃቸውን ነግሬ ወይ ህመማቸውን ነግሬ ወይ ዳንሳቸውን ነግሬ ከዛ ይሄ ምንድነው የራሳቸውን ቨርዥን ሰጥተውት ነው እንጂ የራሳቸውን ቀለም አድርገውበት ነው እንጂ አለ ያ ነገር። ይሄ ማለት እኮ በወላይተኛ እንትን የሚባለው ነው። ኦኬ ይሄኛው ሸዋ ስትመጣ እኮ እንደዚህ የሚባለው ነው። ሐረር ስትሄድ እኮ ይሄኛው ነገር ነው ትልና ሚንስ አንድ ነን ማለት ነው። እምልህ አፍሪካ ሱዳንም ሄደ፣ ናይጄሪያም ሄደ፣ አሜሪካ ሄደ፣ ላቲኖች ጋር ሄደ፣ ሌላም ቦታ ሄደ የሆነ አንድ ነን የምትልበት ነገር አለ። ስለዚህ በዚህ በኩል ዓለም ይጠብብሃል፣ የሆነ አንድነት ይሰማሃል። በሌላ በኩል ደግሞ ቅድም ባልኩ መንገድ ዓለም ይሰፋባል። ኢትኖግራፊ ውስጥ ይሄን ማሳየት ነው የምፈልገው። ወይም ደግሞ የማህበረሰብ ጥናት ውስጥ ድንቅ እንዲሆን ቆንጆ እንዲሆን እነዚህ ነገሮች እምልህ አድማየር ታደርጋለህ፣ በጣም ትደሰታለህ። እና ይሄ ነው የሚሰማኝ ስለ ማህበረሰብ ጥናት። ኮከል ማሚቶ ከርዕሱ ስንጀምር ኮከሎ የሚባል የካፋ ህፃናት እህል ሲጠብቁ ኮከሎ የሚባል የሙዚቃ መሳሪያ እየመቱ ነው። የሆነ ድራማ አይነት ስቲኮች ይዘው ድርድር የሆነ እንጨት እየመቱ ሙዚቃቸውን እየተጫወቱ ነው እህል የሚጠብቁት። ሙዚቃው ከአብዛኞቹ ሙዚቆች አንዱ የመጽሐፉ ሽፋን ላይ ልብ ካላልክ እንዳታየው ተደርጎ በደብዛዛው አለ። የህፃኑ ወይም ደግሞ ልጁ የሚመታው መሳሪያ ነው ኮከሎ። እዛ መሰላሉ ላይ ግጥም አለች። እነሱ በከፍኛ ከሚሉት ግጥም ወደ አማርኛ የተመለሰ ማለት ነው። አያ ዝንጀሮ እንትንክን ንቅል እዛፉ ስቅል እዛፍ ተሰቅሎ ተጥሎ እግንድ ወፊቱ ውስድ እያለ ይቀጥላል ማለት ነው። እና አያ ዝንጀሮ እኔ እንትንክን ንቅል ነው ያልኩ እንትኑን ማለት ነው። እና ዝንጀሮ ይበሰጨዋል፣ ይናደዳል ይሄን ሰምቶ ማለት ነው። እና ህፃናቱን አስባቸው እምልህ ዝንጀሮ ጋር ይጫወታሉ፣ በጣም ተፈጥሮ ጋር ይጫወታሉ፣ ይነካቸዋል። ዝንጀሮ ጋር ይግባባሉ፣ ደኑ ጋር ይግባባሉ፣ የሚጠብቁት እሸት ጋር ይግባባሉ። በጣም ተፈጥሮ ይነካቸዋል። ኮከሎ ያ መሳሪያ ነው። በጣም መጽሐፉ ውስጥ የሚገርምህ 5 ምዕራፍ አለው መጽሐፉ። ከ5ቱ ምዕራፍ ቀድሜ የጻፍኩት ምዕራፍ 5 ነው፣ ስለ ሙዚቃ የሚያወራውን ማለት ነው። በጣም ቀድሜ ነው የጻፍኩት፣ ተመስጬበት ምናምን እንደዛ አድርጌያለሁ። ኮከሎ የዛ ፓርት ነው። ሙዚቃውን የሚወክል የሆነ ርዕስ መረጥኩኝ ማለት ነው። ኮከል ብሎ የተለወጠው እሱ ነው። ከዛ የኮከሎ ማሚቶ ማለት ማሚቶ ነው። ከዛ እነዚህ ጽሁፎች እነ ባይራ ዲጂታል መጽሔት ላይ ይላኩ የነበሩ ጽሁፎች ናቸው። ስለ አሼሎች ስጽፍ፣ ስለ ዱሞ ስጽፍ፣
ስለ ሌሎች ነገሮች ስጽፍ በጣም ይወዱታል ሰዎች። ቅድም እንዳልኩ ዓለም ይሰፋባቸዋል እምልህ እዚህ ኢትዮጵያ ሆኖ እዚህ አጠገባቸው ነው እንዲህ አለ ምናምን እና በሱ አድማየር ያደረጉ ነበረ። ስለዚህ ከብዙ ሰዎች ያ ነገር እንዲሰፋ መጽሐፍ እንዲሆን የሚል ግፊት መጣ። ከዛ ቁጭ አልኩኝ። በጣም ወዳጆቼ አበረታቱኝ፣ አስጨነቁኝ። መጽሐፉ ውስጥ የጠቀስኳቸው ወዳጆቼ መጽሐፉ ወይም ደግሞ እነዛ ጽሁፎች መጽሔት ላይ ባጭሩ አርቲክል ሆነው ይወጡ የነበሩ ጽሁፎች መጽሐፍ እንዲሆኑ ግፊት አሳደሩብኝ ማለት ነው። ስለዚህ ያንን ግፊታቸውን ወይም ደግሞ ወንድምነታቸውን ጫናው ይሄ መጽሐፍ ቁጭ ብዬ መጽሐፍ እንዳደርገው አደረገኝ። ስላደኩበት ስለማውቀው አንደኛ አንብቤያለሁ። ካፋ ላይ በጣም የቆየ ጊዜ መጥተው አፍሪካ ውስጥ ይሄ ቅሪት ነው የሚገርምህ። እነ ቢበር እነ ኦሬንት እነ ግሩል ብዙ ሰዎች ጽፈውታል እና ይደነቁ ነበር። ለምሳሌ የቢበር ለመጀመሪያ ጊዜ ሲመጣ አፍሪካ ውስጥ ያለው ይሄ ኦርጋኒክ የሆነ ኦቴንቲክ የሆነውን ባህል ካፋ ነው ያገኘው። በጣም ነው የደነቀው። ስለዚህ በጣም የሚደመሙበት ነገር ነው። እነሱን ነገሮች አንብቤያለሁ። ቀጥሎ ደግሞ እኔ ኑሬበታለሁ፣ አውቀዋለሁ፣ አልፌያለሁ። በጣም እድለኛ ነኝ ብዬ ነው የማስበው። የካፋ አላሞ ወይም ደግሞ ቃልቾች ቤት አድሬ ያውቃለሁ፣ ሄጄ ያውቃለሁ፣ ዘፈናቸውን አይቻለሁ። እምልህ በጣም እድለኛ ሆኜ ላገኘው የማልችላቸውን አጋጣሚዎች አግኝቻለሁ። ስለዚህ አውቀዋለሁ። ቀጥሎ ደግሞ ምን አለ መሰለህ ካፋ ላይ አሁን ይህ መጽሐፍ ጽፈው መደበኛ እንዳይሆን አድርጌያለሁ። ይህ መደበኛ ነው። ይህ ልቦለድ አድርጌ ነው የጻፍኩት። ይህ ልቦለዱን እያነበብክ ግን እንደ ልቦለድ እየጣፈጠህ ፍሰቱ ሳያሰናክልህ እንድትሄድ ጥረት አድርጌያለሁ። ምንድነው መሰለህ አንዳንድ ቦታዎች ላይ መጽሐፍ ልታገኝ ትችላለህ፣ የእንትን ህዝቦች ታሪክ ምናምን ብሎ ግን አንባቢ አያነባቸውም። ምክንያቱም ምንድነው በጣም ደርቀው ነው የሚጻፉት። በጣም ደረቅ ናቸው። ምንድነው ይሄ የአካደሚሽያንስ ብቻ ስራ ነው። የሆነ የሚመራመር ሰው ምናምን ብቻ ነው የሚያገኛቸው። እኔ እሱም ብቻ ሳይሆን እያንዳንዷ ህመም ውስጥ፣ ለቅሶ ውስጥ፣ ምስጋና ውስጥ፣ ዘፈን ውስጥ፣ ዱሞ ውስጥ ምናምን ያለውን ነገር ማሳየት እያንዳንዷን ነገር በጣም ይሄ ጥፍጥናውን ሳይለቅ እንዲታይ ለማድረግ ሞክሬያለሁ። ስለዚህ እነሱ ነገሮች ሰብስቤ ያነበብኩትን ነገር ሰብስቤ ሌሎች በፎርማል በሆነ በአካደሚሽያንስ ቋንቋ የተጻፈውን አንብቤ እኔ ደግሞ በህይወት የኖርኩት ማንም ያልጻፈው እኔ የጀመርኩትም ነገር አለ። እኔ ብቻ ገና የጻፍኩት አለ። ከዚህ በፊት ሌሎች አድርቀው ጽፈውት እኔ ያለስልሽ የጻፍኩት አለ። ስለዚህ ለአማርኛ አንባቢዎች በጣም ለስላሳና የሚገባቸው አድርጌ ለመጻፍ ሞክሬያለሁ። ኮከል ማሚቶ ይመስለኛል፣ አሪፍ ይመስለኛል፣ ሳይሰናከሉ የሚያነቡት ይመስለኛል። እንግዲህ አንብበው እነሱ ምላሻቸውን ይነግሩኛል። ገጣሚነቴ ስለ ትንሽ በገጣሚነቴ የታበይኩ ነው የሚመስለው። ገጣሚነቴ ወይም ደግሞ ግጥም መጻፌ በጣም ነው ይረዳኝ። የአሼሎችን መዝሙር አሼሎች ወይም ደግሞ መኃልየ ዘአሼሎች አድርጌ የአሼሎች ትንቢት በጣም ካፋ ውስጥ ፌመስ ትንቢት ነው፣ ይታወቃል። ግጥሙ የዱሞ ግጥም፣ የምሽራቻ ግጥም፣ ሌሎች አስገራሚ ግጥሞች አሉ። እነሱ ነገሮች በጣም ነው የሚፈትኑኝ። በነገር ላይ ምንድነው ፈተናው? ካፍኛው ላይ እጅግ በጣም እምልህ ካፊኖ ነው የምሰማ ሰው ብትሆን በጣም መርጣለሁ። በጣም ነው እምልህ በጣም ዲፕ ናቸው። ያን ነገር ወደ አማርኛ ሳመጣው እንዳላበላሽ እጠነቀቃለሁ። ምክንያቱም እዛ ጋር በግጥም ነው በሪትም ነው የተባሉት ሙዚቃ ናቸው። እዛ ጋር አባባሉ ሲባል ሙዚቃ ነው። እኔ ወደ አማርኛ ስተረጉመው ደረቅ አድርጌ ዝርው አድርጌ እንዳላበላሸው እጠነቀቃለሁ። ትንሽ ግጥም መሞካከሬ ወይም ደግሞ ግጥም የምጽፍ ሰው መሆኔ እጅግ በጣም ነው ይረዳኝ። ኮከል ማሚቶ እንደውም እንዲጣፍጥ ከሚያደርጉ ነገሮች አንዱ እሱ ነገር ይመስለኛል። ፖኤቲክ እንዲሆን ጥሪ ያለው የመጽሐፉ ጀርባ ላይ አስተያየታቸውን ከጻፉ ሰዎች አንዱም የሆነ ገጣሚነት እንደተጫነኝ እዛ ጋር ጽሁፉ ላይ ገጣሚነት እንደተጫነኝ ወይም ደግሞ ገጣሚነት እንደሚታይበት ተናግሯል እና በጣም ትክክል ነው። ግጥም እዛ ጋር በጣም አድርጎ ጠቅሞኛል። የሚገርም ከዚህ በፊት ግጥም ከተተረጎመ የባለቤቱ የጸሐፊው ሳይሆን የተርጓሚው ነው አይነት እምነት የነበረኝ። ግን አሁን እዚህ
እዚህ መጽሐፍ ውስጥ ያሉትን ከካፊኖ ነው ወደ አማርኛ የመለስኳቸውን ግጥሞች ሳመጣ ሁለት አይነት ነገር ነው የተጠቀምኩት። ለምሳሌ ምን ማለት መሰለ፣ ለምሳሌ አማርኛ ለሚሰሙ ሰዎች ግልጽ ለማድረግ በአማርኛ ወይ ልጄ አፈር ልብላል ብትል አንድ እናት ወደ እንግሊዘኛ ስትወስደው ቃል በቃል ይሄ ሊትራል የሚባለው ትራንስሌሽን አለ። ሊትራል በሆነ ትራንስሌሽን ወይም ቃል በቃል አፈር ልብላልህን ከመለስከው ይሄ ነንሴንስ ነው፣ ምንም ትርጉም የለውም ማለት ነው እንግሊዘኛ ላይ። ኦኬ ሶ ያንን የሚሸከም የእንግሊዘኛ ቃል ትፈልግለታለን። ያንን የሚሸከም የእንግሊዘኛ ቃል ስትመርጥ ግን የአማርኛውን አፈር ልብላልህ ሐሳብ ደግሞ እንዳጥለው በጣም መጠንቀቅ አለብህ ማለት ነው። ስለዚህ በእነዚህ በሁለቱ መካከል ሚዛናዊነት ይመስለኛል በጣም ስኬታማ ተርጓሚ የሚያደርግህ። ካፊኖ ነው ያለው ነገር አለ፣ ወይም ደግሞ ካፊኖ ነው ባይሆን የትኛውም ቋንቋ መነሻ ቋንቋ አለ። ምን ጠቀመኝ መሰለ፣ ወይም ደግሞ ምን ይጠቅማል መሰለ፣ መነሻ ቋንቋውን እና መድረሻ ቋንቋውን በጣም አድርገህ በጣም ኖሃው ካለ ስለነዛ ቋንቋዎች እና በጣም የሚገባ ከሆነ እሱ ነገር በጣም ነው የሚረዳ። ስለዚህ ካፊኖ ነው አውቀዋለሁ፣ ምን ማለት እንደሆነ በደንብ አድርጌ ስሜቱ ይገባኛል። ስለዚህ ቃል በቃል የተረጎምኳቸው አሉ። ሊትራል ምንም ውሃ እዚህም ውሃ ብለው ምንም ለውጥ የለውም። እንጨት ነው ለውጥ የለውም። ወይም ደግሞ የትርጉም መዛባት አያመጣም። ግን እዛ ጋር በካፊኖ ነው ሲነገር ሌላ ይሄ ፖኤቲክ ቶኑ ወይም ደግሞ ይሄ ሪትሙ ሌላ ሆኖ ሙዚቃው ሌላ ሆኖ ወደ አማርኛው ሳመጣው እንዳይበላሽ አመጣዋለሁ። አማርኛ ላይ ያን የሚተካና ያን የሚሸከም ምን የሚል ቃል ነው። ስለዚህ በሱ ተካዋለሁ። ስሜታቸው ተመሳሳይ ነው፣ ሐሳባቸው ተመሳሳይ ነው። ስለዚህ በእንግሊዘኛ አይኔ ይጥፋ ማለትና በአማርኛ አይኔ ይጥፋ ማለት ቃል በቃል አንድ አይደሉም፣ ግን የሚተካኩ ቃላትን ታገኝላቸዋለህ። ስለዚህ እንደዚህ አይነት አካሄድ ነው የሄድኩት ትርጉም ላይ። ትርጉም ወደፊት ይሳካልኛል ወይ አላውቅም። ይሄኛውን ጀምሬያለሁ፣ እዚህ ላይ ጥሩ ይመስለኛል እንዳልከው። አሁንም ሁለት ሰዎች ናቸው ጀርባ ላይ የጻፉት። ሌላኛው ደግሞ ምን ብሏል? እግዚአብሔር ወይ ከፋ አድርገኝ እንድል አድርጎኛል፣ ወይም ደግሞ ያን እንዳይ የዛ ልጅ የዛ ህፃን በሆንኩኝ እመኛለሁ ብሏል አንደኛው ብለር ጸሐፊ። እና የኔን ልጅነት አሁን ተመልሰህ እዛ ጋር ብትለኝ የእድሜ አንደኛው ጊዜ ላይ 5ኛ ክፍል ተማሪ ሆኜ አክስቴ በጣም ገጠር የሆነ ቦታ የጤና ባለሙያ ናት ተመደበች፣ እና ባለቤቷ መምህር ነው። እና እዛ እሷ ጋር 1 ዓመት አሳልፌ ነበር። እኔን ይዛኝ ነበር የሄደችው። እዚህ ቦታ ላይ ነው ቅድም ያልኩህን ዝንጀሮ ሲጠበቅ ይሄ ጀንግል የሚባለው ጥቅጥቅ እልም ያለ ገና ያልተነካ ድንግል የሆነ ደን አለ። እዛ ላይ ሀረግ መንጠላጠል፣ ከዛፍ ዛፍ መዝለል፣ ጅዋጅዌ መጫወት፣ እሸት እዛው እዱር ላይ ጠብሰህ መብላት፣ ቅድም እንዳልኩ ከዝንጀሮ ጋር ቼዝ ማድረግ፣ ይሄ መሯሯጥ፣ የቅድሙን ግጥም መግጠም፣ ኮከሎ መምታት። ሌላው መጽሐፍ ውስጥ እንዳወራሁት ዝናብ ሲዘንብ የከፋማቲዎች ምን አይነት ነገር ያደርጋሉ እምልህ ይሄ ሰርቫይቫል በጣም ምንድነው መሰለህ አሁን የካፋ ውስጥ ያሳለፍኩትን ልጅነት ሳስታውስ ትዝ የሚለኝ ምንድነው በጣም ኦተንቲክ ነው ስልህ ይሄ በቃ ኦርጋኒክ ነው። ይሄ ምንድነው ይሄ ግድግዳ የለም፣ መስታወት የለም፣ መብራት የለም፣ እንደዚህ አይነት ነገር ሳይሆን ያለው ውሃ ነው፣ ደን ነው፣ ምንጭ ነው፣ ጫካ ነው፣ ሀረግ ነው። ይሄ ነው የነካኝ። ጅዋጅዌ ተጫውቻለሁ፣ ሸርተቴ ሜዳ ላይ ተጫውቻለሁ፣ ገደል ገብቼ ዛፍ ቆርጫለሁ። እዛ የሆነች እንደው ኩስምን ያለች ጎጆአችንን ለመቀለስ የልጅ ጎጆአችንን ለመቀለስ ዱር ትገባለህ፣ ትሰባበራለህ። ሲቀጥል እዛ መጽሐፉ ላይ የጠቀስኩት ነገር አለ። ካፋ ተፈጥሮን ጠብቆ ያቆየበት ትርክት አለ እዚህ መጽሐፍ ውስጥ። ሌላኛው ላሳይ የፈለኩት ነገር ትርክት ነው። ለምሳሌ የሆኑ ጫካዎች አሉ፣ መግባት አይቻልም፣ ሀረግ መቁረጥ አይቻልም፣ ሌላውን ተው መጠቆም አይቻልም። አንዳንድ ዛፎች አሉ ያ ዛፍ ተብሎ ማይጠቀሙ ማለት ነው። አሁን አድጌ ይገርመኛል። ልጅነቴ ውስጥ ግን በተለይ አሁን ቀደም ያልኩ አክስቴ ጋር የሄድኩበት በጣም ገጠር ስለሆነ ይሄ ኦርጋኒክ የሆነው እንትን አለ። ሶ የማትጠቁመው ዛፍ አለ። ያ ዛፍ ብለህ ማትጠቁመው ነውር ነው በቃ። እና ምንድነው ይሄ ታቡ ያረጉታል፣ እርም ነው ማለት ነው፣ ወይም አይደረግም፣ ግዝት ነው። ስለዚህ ሰዎቹ ግን አሁን አድጌ ሳስበው ለካ እንደዛ ነው ደኑን ያቆዩት። ስለዚህ ወየ ቃልቾች መቃብር ነው፣ ወየ ነገስታት መቃብር ነው፣ ወየ የሆነ መንፈስ ማደሪያ ነው፣ ወየ ቆሌ ማደሪያ ነው፣ የአድባር ማደሪያ ነው። የሆነ መንፈስ ብቻ የሆነ ነገር ይነግሩህና እምልህ
ይሄ ውስጥ የሚፈጠረው ሽብር ዞሬ ወደዛ ሸናው ይሆን ጠቆምኩ ይሆን ያ ብለህ ተሳስተህ ወደዛ ብለህ ለምሳሌ የሄደችብህን ላም ወዴት ሄደች ተብለህ ያቻትና ብለህ ወደዛ ጠቁማ ልትሸበር ትችላለህ። ምክንያቱም ዛፉን ጠቁመሃል። እና እንደዚህ አይነት የሚገርም ትዝታ ወፎች ጋር ስለ ወፎች ጽፍ ያለው ወፎችን አዕዋፋትና ካፋዎችን ለምሳሌ ከወፎች ጋር ይነጋገራሉ። ካፋዎች ሊትራሊ ወፍ ካፋ ናት ብለው ነው የሚያምኑት። ስለዚህ ይነጋገራሉ። ለምሳሌ ሕፃን ሆነህ ከብት እየጠበክ ላም ጠፍታብህ ወይኔ የሚካኤል ያለ እንደው ዛሬ የባሃው ጊዮርጊስ ያለ የት ነው ማድረው ምናምን ብለህ እየፈራ ወፊቱ አትፍራ ትልሃለች ማለት ነው በካፊኛ። በቃ ደስ ይልሃል። ሚካኤል ደረሰልኝ ነው የምትለው። ላሚቱ ትገኛለች ማለት ነው ወፊቱ አትፍራ እያለች። ወይም ደግሞ ፍራ 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 ብትልህ ትሸበራለህ። ላሚቱ ልጠፋ ነው ውጭ ካደረች የጅብ ራት ልትሆን ነው እና ትሸበራለህ እምልህ። አሁን ይገርመኛል። የትም ዓለም ጫፍ ላይ ብሄድ ከወፍ ጋር የተነጋገርኩት አይጠፋኝም። ቅድም ነግሬሃለሁ። አባቴ የቢሮ ሰራተኛ ነው፣ ግን ደግሞ እኔ የገጠር ልጅ የመሆን እድሉ ነበረኝ። ስለዚህ ይሄ ካንትሪ ሳይድ የሚባለው ይሄ ገጠሩ ላይ ለዚያውም እልም ያለ ገጠር ላይ እልም ያለ ጫካ ላይ ወንዝ ያለበት፣ ጭቃ ያለበት፣ ሸርተቴ ያለበት፣ ከብት ጥበቃ ያለበት፣ ከወፎች ጋር ንግግር ያለበት፣ ጅዋጅዌ ያለበት፣ ቅድም የነገርኩ ዛፍ ጠቁመህ የምትሸበርበት እንደዚህ ያለው ማለት ነው። እና ቅርብ ላለ ደብር ከብት ጠፍቶ ሚካኤል ወይ እንደው ካስገኘህልኝ እንደዚህ ያደርግልሃለሁ ብለህ ወይ ላሚቱን አግኝተህ ሐሳብ ትሰርዛለህ ምናምን። ሌላ ጓደኛዬም ይሄን ነግሮኛል። በቃ ተው አለች ላሚቱ ምናምን። እና እንደዚህ ያለ በቃ ወርቅ የሆነ ልጅነት እምልህ አሁን ቁጭ ብዬ ስጽፍ ነው ያ ነገር ሲፈስ ነው ትዝ የሚለኝ እንጂ ያኔ ለኔ እኮ ዝም ብዬ እየኖርኩት ነው፣ ኖርማል ነገር ነው። አሁን ግን ምንድነው ባንክ ቤት በለው ለኔ ግምጃ ቤት ነው አሁን እየኖርኩት ያለሁት። ይሄ የምታየው ነው ህይወት። አሁን ሜሲ ነው በጣም ታክሲ መጠበቅ፣ ዋይፋይ መክፈል፣ ቲክታክ ስክሮል ማድረግ፣ ሌላ አሁን ያለንበትን ዝም ብለህ አስብ። ፕሪተንድ ማድረግ፣ ማስመሰል፣ እንደዚህ አይነት ህይወት ነው የምንኖረው። እኔ ግን አሁን ውስጤ ያለውን ዝም ብዬ እንድረጋጋ ካልም ሆኜ እንድኖር እያደረገኝ ያለው አሁን ሲገባኝ ያኔ በልጅነት የቆጠብኩት አለ ግምጃ ቤቴ ውስጥ፣ የልጅነት ግምጃ ቤቴ ውስጥ ያኔ ተፈጥሮ ነክቶኛል። ያኔ ዝንጀሮ ጋር ተጫውቻለሁ፣ ያኔ ሸርተቴ ተጫውቻለሁ፣ ጅዋጅዌ ተጫውቻለሁ፣ ከወፍ ጋር ተነጋግሬያለሁ፣ ላም ጋልቤያለሁ፣ ፈረስ ጋልቤያለሁ፣ ከፈረስ ላይ ወድቄያለሁ፣ ውሃ ዋኝቼ ውሃ አፍኖኛል። እነዚህ በሙሉ ውስጥ በቃ ግምጃ ቤት ነው እምልህ። ይሄን ነው እየመነዘርኩ የምጠቀመው ለብዙ ዘመን ቢሆነኝ ማለት ነው። ሶ እንደዚህ ያለ በጣም የሚገርም አሁን እየመነዘርኩ የምጠቀመው ሀብቴ ነው። ያኔ ካፋ ውስጥ ያሳለፉት ልጅነት ሊትራሊ የትም ሀገር ብታሳልፍ እንደዛ ይመስለኛል። ድሬ ብታሳልፍም የድሬ ልጅነት ደምህ ውስጥ የሚቆይ ይመስለኛል እምልህ። የሆነ የምንሰራበት ጊዜ አለ። ሶ ያኔ እኔ በምሰራበት ጊዜ ላይ የነበረው ያ ነው በቃ። የእነዛን የዘፈን ግጥሞች ሰምቻለሁ፣ ዱሞ አይቻለሁ። ዱሞ የሚሄዱ እናቶች ከየእጽዋቱ ቀነጣጥሰው ችቦ አድርገው ይይዛሉ እምልህ። የእንትን ቅጠል ከየእጽዋቱ ከተለያየ አይነት ዘር እጽዋት ሰብስበው አንተን ያብሱበታል። በሱ ነገር አንተን የሚያብሱ ምንድነው እንደዚህ ያዞሩሃል ምናምን፣ አፋሎ ይባላል፣ ማንጻት ማለት ነው። ሶ ምንድነው መሰለህ ዱሞ የሚዘፈነው የሆነ አጓጉል የሆነ ይሄ በስመ አብ ወወልድ መንፈስ ቅዱስ ምናምን የምትለው አዑዙ ቢላህ የምትለው ነገር ሲከሰት ነው። በተለይ በወሊድ ማለት ነው። ሴት ያልሆነ ነገር ሲወለድ ምናምን እንደዚህ ነው የሚዘፈነውና ያ የተሰማው ነገር እንዲርቅላቸው፣ በተለይ ልጆቹን ክፉ እንዳይነካቸው፣ ቤቱን ክፉ እንዳይነካው፣ እንስሳውን ክፉ እንዳይነካው ይሄ በሰበሰቡት ችቦ አንተን አብሰው ምናምን እንደዚህ ያዞሩብሃል። ያ አፋሎ ነው። ወይም ደግሞ አንተ ላይ ያለውን አበሳ ይሄ ነገር ይውሰደው ነው። ይሄ ቅጠሉን ይዘውት ሲዘፍኑ ምናምን ሲዘምሩ ይውላሉ። ሩቅ ቦታ ትልቅ ወንዝ ላይ ወስደው ቅጠሉን እዛ እርስ በርሳቸው መጨረሻ ላይ ይተባበሱና አንዷን ይተባበሱና ቅጠሉን እዛው ወንዙ ጨምረውት ይመጣሉ ማለት ምን ማለት ነው? የዚያን አካባቢ የልጆቹን አበሳ፣ የከብቶቹን አበሳ፣ የሴቶቹን አበሳ፣ የቤቱን አበሳ፣ የማጀቱን አበሳ በሙሉ ይሄ ቅጠል ተሸክሞት ወንዝ ገብቷል፣ ወንዙ ይዞት ሄዷል ማለት ነው እምልህ። እኔ አሁን ይሄ ትርክት አሁን በኋላ ይግባኝ እንጂ ያኔ ሰውነቴን ታብሶ ወስደውታል።
ሌላው ይሄውልህ የዱሞ ዘፈን ዱሞ የሚባለው ዘፈን ቅድም ነገርኩ አበሳ የሆነ ችግር ሲከሰት ነው። ግጥሙ ያማምራል፣ ዘፈኑ በጣም ሙዚቃው በጣም ነው የሚያምረው እና ልጅ ሆነ ቤት ውስጥ ትዘፍነዋለህ፣ ድንገት ያመልጣል። ዘፈን አይደል አፍ ላይ ይመጣል። ከፋ ውስጥ ደግሞ ነውር ነው። ቁንጥጫህን እዚህ ስር ገብተው ይመዘልጉሃል፣ ምዝልቅ ነው የሚያደርጉ። ለምንድን ነው ይሄ ክፉ ይሄ ማዕጠሪ አይነት ተደርገ ነው የምትቆጠረው። ዝም ብሎ በአዘቦት አይዘፈንም ዱሞ። ስለዚህ እነሱ ግጥሞች አፈ ላይ መጡ ማለት ወግድ ምናምን ብሎ ነው የሚያባርረው እና ስለዚህ የካፋ ልጅነት ሳታውቀው ዱሞ አምልጦ ተቆንጥጠሃል። እናትህ ወይም ሌላዋ ሴት አብሳ አንተ ላይ ያለውን አበሳ ይዛውበት ሄዳለች። ቅድም ያልኩህን ህይወት ትዝታ ታሳልፋለህ። ስለዚህ በቃ ወርቅ የሆነ ኦርጋኒክ የሆነ ልጅነት ነው። በቃ የሚገርም ቅድም እንደነገርኩሽ ግምጃ ቤት ነው ለኔ እየመነዘርኩ ነው የምጠቀመው። ስለ መንጃዎች መንጃ ካፋ በስሩ የተለያዩ አይነት ክፍለ ትውልድ እኔ መጽሐፌ ውስጥ ክፍለ ትውልድ ብዬ ተጠቅሜያለሁ። ወይም ደግሞ በተለመደው አጠራር ጎሳዎች አሉት በስሩ ካፋ የሚባል ማህበረሰብ በውስጡ ሌላ ደግሞ ክፍልፋይ ያለው ማለት ነው። ከነዛ ውስጥ አንዱ ነው። ከዚህ በፊት በቀለ ወልደ ማርያም የካፋን ታሪክ በመጽሐፍ በአማርኛ ከተጻፉ መጽሐፍት ምናልባት ፒዮነር ብዬ እኔ የማስበው ጀማሪ ነው የሚባል ሰው ነው በቀለ ወልደ ማርያም። እሱ ጽፏል፣ ስለነሱ ስለ መንጃዎች ጽፏል። ሌላኛው ሴት ደራሲ ደግሞ ደራሲ እመቤት ተሾመ እንደዚህ አይነት ኢትኖግራፊ ልቦለድ አላት። ሴቲንጉ ካፋ ላይ የሆነ ደሸቆ የሚባል መጽሐፍ አላት። እዛ መጽሐፍ ላይም እሷም ለመንካት ሞክራለች፣ ስለ መንጆች አንስታለች። ሁለት አይነት ትርክት ነው ያለው። ምንድን ነው የካፋ ምድር ሁለት ቅድም ካፋ የተለያየ አይነት ጎሳ ወይም ደግሞ ክፍለ ትውልድ አለው ብያለሁ። ከነዛ ውስጥ ሁለቱ ሚንጆ የሚባለው ክፍለ ትውልድ ወይም ጎሳ ወይም ዘርና ማንጆ እዛው ከካፋ ምድር የተወለዱ ናቸው፣ ከምድር ማህፀን የተወለዱ ናቸው ይላል አንደኛው ትርክት። ልክ አዳም ከአፈር ነው አይደል የተወለደው ወይም ደግሞ ከአፈር የተበጀ ነው። ልክ እንደዛው ከካፋ ምድር ራሷ ያወጣቻቸው ናቸው ሁለቱን ዘሮች ተብሎ ይታሰባል። ማንና ማንን? መንጃና ሚንጆ የሚባለው። ሚንጆ ማለት ካፋን ለረጅም ዓመታት ነገስታት ሆነው የመሩት ክፍለ ትውልዶች ወይም ዘሮች ናቸው። ከዛ መንጃ ኔቲቭ ነው ወይም ደግሞ እዚህ ለካፋ ምድር እዛው የበቀለ ሰው ወይም ደግሞ ከምድር የፈለቀ ሰው ነው። ሌሎቹ የካፋ ጎሳዎች ግን አባይ አካባቢ ይኖሩ የነበሩ ሰዎች ናቸው። ምናልባት መጽሐፉ ላይም ላነሳ ሞክሬያለሁ። ቀድመው ከሆነ አይነት ከመካከለኛው ምስራቅ አካባቢ ወይም ደግሞ ከግብፅ ወይም ከእስራኤል የመጡ ሊሆኑ ይችላሉ። እንደዚህ አይነት የተጻፈ መረጃ አለ። ስለዚህ ከዛ መጥተው ይሁን አባይ አካባቢ የሰፈሩት ወይም ከሌላ አቅጣጫ አይታወቅም። ግን ወደ ደቡብ ምዕራብ አቅጣጫ ወይም ደግሞ የዛሬውን ካፋ የሚባለውን ቦታ ከመያዛቸው በፊት አባይ አካባቢ ነው የነበሩት። ስለዚህ መንጃ ቀድሞ ከምድር የፈለቀ ነው። እነዛ ደግሞ ከውጭ መጥተው በጉልበት ወረው ነው ቦታውን የያዙት። ስለዚህ ይሄ የትም ቦታ ላይ ያለ ነው። ጉልበት ያለው ይወራል። ስለዚህ ተወረረ፣ ተሸነፈ፣ ቦታውን ለቀቀ። በዚህ የስነ ልቦና ጥቃት ወይም ደግሞ ሽንፈት መሃሉን ለነዚህ ወራሪዎች ወይም ደግሞ በጉልበት ለያዙት ለመጤዎቹ ክፍለ ትውልዶች ለቆ እሱ ወደ ዳር ወጣ እና በዚያውም በሽንፈቱ ተገሎ ኖረ የሚል ነው። ሁለተኛው ደግሞ ምንድነው? መንጃ በነገር ላይ የካፋ የመጀመሪያዎቹ ነገስታት ከሚንጆ በፊት ማቶ የሚባል ዳይናስቲ ነው የነበረው። ከማቶ ዳይናስቲ አስቀድሞ የመጀመሪያዎቹ የሚባሉት ማንጆ ነው። የማንጆ ዳይናስቲ ነው የካፋ የመጀመሪያው ነገስታት የነበሩት። ስለዚህ ነገስታት ሆነው እያሉ ካፋ በነገር ላይ መጽሐፉ ላይም ላነሳ ሞክሬያለሁ። ምናልባት የእስራኤል ወይም የግብፅ አካባቢ ምንጭ ይኖራቸዋል ብዬ ከማስባቸው ነገሮች አንዱ ምንድነው? ኦሪታዊ ናቸው። በጣም ኦሪታዊ ናቸው። ግዝረት ብታይ እንስሳትን ይሄ እግሩ ሰኮናው ድፍን ያለ የሆነውን እንስሳ አለመብላት፣ እንደዚህ ሌላም ካልቸር አላቸው በጣም ብዙ መጽሐፉ ላይ ስትሄድ ታያለህ። ስለዛ ያንን ባህላቸውን ስታይ ትውፊታቸውን ስታይ ኦሪታዊነት ታይባቸዋል። ስለዚህ የእነዚህ የማንጃ ክፍለ ትውልዶች ግን እነዚህ በኦሪት መጻሕፍት ላይ እንዳይበሉ የተከለከሉ እንስሳትን ይበላሉ። እንደውም አንድ ሁለት አጋጣሚ ልጥቀስልህ። ንጉሱ ወደ ስብሰባ ወደ ቤተ መንግስት እየሄደ መሃል ላይ የጠላ ምልክት ወይም ሽታ ሰምቶ
ወደዛ ዙሯል እና ይሄ ነገር ከአንድ ንጉስ የሚጠበቅ አይደለም፣ ክብረ ነክ ነው ብሎ አስወሩበት ማለት ነው። ሩመር ተፈጠረ ማህበረሰቡ ውስጥ። ንጉሱ ጠላ አይተው ቆም አሉ፣ ደነገጡ ለጠላ እንደዚህ። ሌላኛው ደግሞ እንደዚህ ችሎት ተችሎ ወይም ደግሞ እዛው ዙፋን ተዘርግቶ ጉሬዛ ሲዘል ሲታይ እና ወደዛ ትኩረት አደረገ። ይሄም ልክ አይደለም እና ሲጠቃለል አበላላቸው ከሌላው የካፋ ክፍለ ትውልድ ይሄ ኦሪታዊነቱ ጋር አብሮ ባለመሄዱ የካልቸር ልዩነት በመፈጠሩ በዛ አግልለዋቸው አብዛኞቹ የሚገርማችሁ ወደ ጎረቤት አካባቢዎች ወደ ኮንታ ተሰደዋል፣ መንጃዎቹ ማለት ነው። ስለዚህ ወደዛ ተሰደው ይወጡ አሉ። ሀገር ውስጥ የቀሩት ደግሞ አሁንም ቢሆን ዳር ዳር ይዘው ሲመገቡ አያስጠጓቸውም። ተመሳሳይ ቋንቋ ነው የሚያወሩት፣ ካፍኛ ነው የሚያወሩት። ባህላቸው ካፋ ነው፣ ቋንቋቸው ካፋ ነው። ካፋዎች ናቸው፣ ከካፋ ጎሳዎች መካከል አንደኞቹ ናቸው። ስለዚህ ይሄ ነገር ይሄ ታቦ ነው። በቀለ ወልደ ማርያም ምን ብሎ ነው የሚያስበው? ይሄ አንዱ መጤ ሌሎቹ ክፍለ ትውልዶች ከሌላ ቦታ መጥተው ነው መንጃ እዚሁ ፈልቆ ነው የሚባለውን አባባል አይቀበለውም። ምክንያቱም ካፋ ውስጥ ብቻ ሳይሆን የሌሎች የኢትዮጵያ ክፍሎች ውስጥም ወይም የዓለም ክፍሎች ውስጥም ስትሄድ የሆነን ክፍለ ትውልድ ለይቶ የማግለል ወይም ደግሞ ትንሽ እንደዚህ ናቸው ብሎ ለምሳሌ የእጅ ሙያ የሚሰሩትን እንደምታውቀው እኛ ሀገር የሸክላ ስራ የሚሰሩ እንደዚህ ሽመና የሚሰሩ እነዚህ ሰዎች ይናቃሉ፣ ዘር ይቆጠራል። አጥንቱ እንዴት ነው እነ ፍቅር እስከ መቃብር ላይ እንደዚህ አይነት መጻሕፍት ላይ ይሄ አስተሳሰብ እንዳለ እናያለን። ስለዚህ ካፋ ውስጥ ያለው ማንጃን የማግለል ሁኔታ በጣም ከባድ ነው። ከነዛኛዎቹ ይበልጣል። ሶ እንደማንም ኢትዮጵያ ውስጥ እንደሚደረግ ማግለል የሆነ ኋላ ቀር የሆነ አስተሳሰብ ተይዞ ማግለል ነው። ምንም አንዱ ስለፈለቀ ሌላኛው ከኋላ ስለመጣ ሳይሆን ምናልባት ያበላል ስርዓታቸው እና አሁን የተረሳ ምንጩ ዛሬ ላይ በትክክል ምን እንደሆነ ማይታወቅ ማግለል ነው እና መቅረት ያለበት አሁንም ሰው እየተማረና እየገባው ሲመጣ ትንሽ እየተሻሻለ እየመጣ ያለ ነው። ይሄ ነው እዛ ያለው ነገር። ስለዚህ አሁን መንጃዎች ምንም ባልበደሉት ምንም ባላደረጉት ነገር ከዋናው ኢኮኖሚ፣ ከዋናው ማህበረሰብ፣ ከዋናው ትርክት፣ ከሜይንስትሪም ነገሮች ርቀው ሸሽተው ትንሽ ዳር ይዘው ተገለው ነው የሚኖሩት። ኢቭን በጣም ገጠር የሆኑ አካባቢዎች ላይ አይጨብጧቸውም፣ እቤት አያስገቧቸውም። እቤት ሲመጡ ደጅ ላይ ነው የሚቀመጡት። መጠጥ ቤቶች ላይ ሲገቡ በተለየ መጠጫ ነው የሚሰጧቸው። ስለዚህ እንደዚህ አይነቱ ዲስክሪሚኔሽን አለ ማለት ነው፣ ወይም ደግሞ ልክ ያልሆነ ነገር አለ። እሱ አሁን ሰው እየተማረ ሲመጣ እየተቀረፈ እየመጣ ነው። ለወደፊት ደግሞ ሙሉ በሙሉ የሚቀር ይመስለኛል እዚህ ነገር ላይ መቀጠልበት ይመስለኛል። በልዩነት የመንጃን ነገር ወይም ደግሞ በዚህ ጉዳይ ላይ ያተኮረ ነገር ይሄ ዲስክሪሚኔሽን ወይም ደግሞ ይሄ ታቦ ይሄ ማግለል እስከሚቀር ድረስ ካፋ ውስጥ ከሌሎች አካላት ጋር የሆነ ነገር ምን ፈጥር ይመስለኛል። ያው ጦረኛ ናቸው፣ በጣም ጦረኛ ናቸው። ቅድም ያልኩህ ከውጭ የመጡ ጸሐፊዎች እና አሳሾች በጣም ተደንቀው ከጻፉት ነገሮች አንዱ ጦረኝነታቸው ነው። እምልህ እዛ በነበሩበት ጊዜ ላይ ምናልባት ዛሬ ላይ አሁን ባለንበት ጊዜ ኒውክሌር እንደመታጠቅ በጣም ውስብስብ የሆኑ ሚሳኤሎችን እንደመታጠቅ ያለ አይነት በጊዜያቸው የነበረ ግን ያን ጊዜ የሚመጥን አይነት ጦር ይታጠቁ ነበር። ይኸውልህ ምክሬቾ የሚባል ስርዓት ነበራቸው። ምክር ቤት ማለት ነው። ምክር ቤት አለ። 7 ዋና ሚኒስትሮች ያሉት ምክር ቤት አለ። ከነዚህ ሚኒስትሮች አንዱ የጦር ሚኒስትር ነው፣ ወይም ደግሞ ጦርን የሚመለከት ነገርን የሚያዝ ከተመራሾ የሚባል የጦር ሹም አለ። ስለዚህ በዚያ ዘመን ላይ 16ኛው ክፍለ ዘመን ላይ የጦር ሚኒስትር ነበራቸው፣ ወይም ደግሞ መከላከያ ሚኒስትር የሚባል አንድ ሚኒስትር ነበራቸው ማለት ነው፣ ከተመራሾ የሚባል። ሁለተኛው የስለላ ስርዓት ነበራቸው። የስለላ ስርዓቱ እንዴት ነው? ድንበር አካባቢዎች ላይ ሂሪዮ የሚባል ጉድጓድ አለ። ስለዚህ ጉድጓድ በኋላ እነግርሃለሁ። እና አብዛኞቹ ጸሐፊዎች እንደውም ካሜራ አንስተዋል፣ ስዕል ስለዋል። ይሄንን የጌቱን ማለት ነው፣ ወይም ደግሞ መግቢያውን ድንበር ላይ ያሉ ኬላዎች ማለት ነው። እዚህ ኬላ ላይ ጠባቂዎች አሉ በብዛት። እንደውም ቅድም ያልናቸው ማንጃዎች ለዚህ ለከፋ በጣም ውለታ ውለዋል።
ለምንድን ነው ለዚህ አገልግሎት የሚመረጡት? አንደኛ ለንጉሱ በጣም ታማኝ ናቸው። ሁለተኛ ሰውነታቸው ይሄ በጣም ፈርጣማ የፈረጠመ ነው። ስለዚህ ሰውነት አላቸው፣ ታማኝ ናቸው። በዚህ ምክንያት እዚህ ጌቱ አካባቢ ወይም ደግሞ ለስለላ አገልግሎት ይውሉ ነበረ። በደጅ ይጠብቃሉ ወይም ደግሞ መግቢያውን ይጠብቃሉ። ድንበር ላይ ያሉትን በከፋ መግቢያዎች፣ ሁሉም መግቢያዎች ላይ ሰው አለ ወይም ደግሞ ጠባቂ አለ እና የሚያጠራጥር ነገር ካየ ሆኮ የሚባል ነገር አለ። ሆኮ ምንድነው መሰለህ? ከእንጨት ተፈልፍሎ ነው የሚሰራው። ውስጡን ባዶ አድርገውት ገንዳ ነው። ስለዚህ ይሄ ነገር ደርቆ ይሰቀላል። በጣም ነው የሚጮኸው። ብዙ ኪሎ ሜትሮች ነው የሚሰማው። ስለዚህ የጠላት እንቅስቃሴ ቢያይ አንደኛው አካባቢ ላይ ወይም ደግሞ ልክ ያልሆነ ነገር ካየ ወዲያው ሆኮ ይመታል። ግለሰብ ከሆንክ ዝም ብላ አንድ ተራ ሰው ከሆንክ አያስገባህም። መጀመሪያ ፈትሾ አይቶ ምናምን ነው። የጦር እንቅስቃሴ፣ የተደራጀ ጦር፣ ወታደር የሚመስል ነገር ካለ እንቅስቃሴ ካለ አልፈው የሰለሉ ሰዎች የሰለላ ውጤታቸው እንደዛ የሚያሳይ ከሆነ ሆኮ ይመታል። እዚህ ሆኮ ሲመታ ቀጣይ እስከተሰማበት ድረስ ድምፁ ይሄዳል። እዛ ያሉ ሰዎች ሆኮ ይመታሉ፣ ይቀባበላሉ። እዛ ያሉት ያሳልፉታል እስከ ማዕከላዊ መንግስት ድረስ ይደርሳል። የፈጠነ ማለት ነው፣ በፍጥነት። ስለዚህ ሆኮው እየተመታ እስከ ማን ይደርሳል? እስከ ጦር ሚኒስትሩ፣ እስከ ከተመራሹ። ስለዚህ በዚህ ቅብብል መሰረት ስጋት አለ ወይም ደግሞ ጠላት መጥቷል ያዛል ማለት ነው። አሁን ጦሩን ማዘዝ ይጀምራል ከተመራሹ ወይም ደግሞ ጦር ሚኒስትሩ ማለት ነው። ስለዚህ ምንድነው ካፋ ተቀጣሪ ወታደር አልነበረውም። ያንን ሁላ መንግስታት ሲያሳልፍ ኪንግደሙ ፈርሶ ወደ ኢትዮጵያ እስከተጠቀለለበት ጊዜ ድረስ ተቀጣሪ ወታደር የላቸው። ምንድነው የሚሆነው? በፍጥነት አሁን እንደዚህ አይነት መልእክት ካለ ወዲያው በፍጥነት መልእክት ይሰራጫል። ህዝቡ ራሱ ነው ጦረኛ ነው። ህዝቡ ራሱ ነው የሚዘጋጀው፣ በአጭር ጊዜ ለጦርነት ይዘጋጃል ማለት ነው። ስለዚህ ቅድም ባልኩ በሆኮ መልእክቱ ይተላለፋል። ዝግጁ ሆን ይባላል፣ አዋጅ ይታወጃል። ስለዚህ ዝግጁ ይሆናሉ። ስንቃቸውን ያዘጋጃሉ። ጫጫሚቾ ምናምን የሚባሉ ማይበላሹ ምግቦችን ያዘጋጃሉ። ባጭሮ የሚባል አለ። እንደዚህ አይነት ማይበላሹ ረጅም ጊዜ የሚቆዩትን የሴቶች ድርሻ የጦር ጊዜ ቁስለኛ ማከምና እነዚህን ስንቆች ማዘጋጀት። ስለዚህ ስንቃቸውን አዘጋጅተው በአጭር ጊዜ ይዘጋጃሉ። ሲዘጋጁ የጦር መሳሪያዎቻቸው አንዱ ኩሾ ነው የሚባለው። ኩሾ ሚንስ ጎራዴ ነው፣ ረጅም ጎራዴ ማለት ነው። ሁለተኛው ጦር ነው ወይም ግኖ ይባላል፣ ጦር ነው። ስለዚህ ጦራቸው ይኸውልህ ለአደን ሲሆን መያዣው ረጅም ነው የሚሆነው። ለውጊያ ወይም ደግሞ ለጦርነት ሲሆን መያዣው አጭር ነው። ምክንያት ፈረስ ላይ ሆነው ነው የሚዋጉት። ስለዚህ ጦራቸው የተለያየ ነው። እንስሳትን ለመግደል ወይም ደግሞ ለአደን ሲሆን መያዣው ረጅም የሆነ ጦር ነው የሚኖራቸው። ለውጊያ ሲሆን ፈረስ ላይ ሆኖ ለመዋጋት የሚመች መያዣው አጭር የሆነ ጦር ነው ያላቸው። ስለዚህ ይሄን አዘጋጅተው ይነሳሉ። ይሄ አይደለም የሚገርም፣ በነገር ላይ በጣም የሚገርምኝ በዚያ ዘመን እንዴት አሰቡት የሚባለው የሚኒሊክ ጸሐፊ ትእዛዝ የነበሩት ገብረስላሴ ካልተሳሳትኩኝ፣ እሳቸው ከአድዋ መልስ ያደረጉትን ጦርነት ሲናገሩ በጣም ፈታኝ እንደነበር ይናገራሉ። 9 ወር ሙሉ ነው የተዋጉት ወንድም አለም። 9 ወር ሙሉ ከአድዋ የተመለሰ ሰራዊት ይዘህ ከዛ የተገኘ መሳሪያ ይዘህ በጦርና በጎራዴ የሚዋጋህን ሰው 9 ወር፣ ለዚያውም ከሁለቱም ወገን ወታደር አልቋል። እንደዛ የሆነው ለምንድን ነው መሰለህ? ጉድጓዶች አሏቸው ከፋዎች ማለት ነው። ጉድጓዶች አሏቸው። 3 አይነት ጉድጓዶች ናቸው ያሉት። ሂሪዮ የሚባል አለ፣ ኮትኖ የሚባል አለ፣ ኩሪፖ የሚባል አለ እና እንደዚህ አይነት 3 ጉድጓድ ነው ያላቸው። ስለ አንደኛው ብነግርህ አሁን ለምሳሌ ሂሪዮ የሚባለው እንዲህ ስፋቱም በጣም ሰፊ ነው፣ ጥልቀቱም በጣም ጥልቅ ነው። ይሄን ጉድጓድ ለረጅም ኪሎ ሜትር እንዲህ ዙሪያውን ረጅም ቦታ ያጥሩታል በጉድጓድ ማለት ነው። ይሄን ጉድጓድ ይቆፍራሉ። ጉድጓዱን ቆፍረው ምንድነው የሚያደርጉት? ቀርቀሃ ጫፉን አሹለው ከዛ ቀርቀሃውን ጫፉን አቃጥለው፣ የሚያቃጥሉት ቶሎ እንዳይሰበር ነው። እንደዛ አድርገው ጉድጓዱ ውስጥ ይሄን ሹል ጫፍ ወደ ላይ አድርገው ይሰኩታል። ሌላው ፍየል አርደው ደም እዛ ቦይ ውስጥ ወይም ደግሞ ጉድጓዱ ውስጥ አርከፍክፈው ጉንዳን በስልቻ እያደረጉ ወስደው እዛ ይበትናሉ። ስለዚህ ጉንዳኑ አጥንት ይይዛል፣ ደም ይይዛል፣ አይሄድም፣ እዛው ነው የሚኖረው። ንብ በቀፎ ያዘጋጃሉ። ስለዚህ
ኔቸርን ነው የሚጠቀሙት እና ምንድነው የሚሆነው? ይሄን ጉድጓድ ያዘጋጁታል። ጠላት ይመጣል። ከመጣ በኋላ የሚገርም ከዛ በኋላ ይሄን ያህል ስፋት ያለውን ጉድጓድ ይደፋፍኑታል። በሆነ በቅጠላ ቅጠል ምናምን ይዘጉታል፣ እንዳይታይ ያደርጋሉ ማለት ነው። እየገሰገሰ ጠላት መጥቶ ተሰባብሮ ማለቅ ነው። ሲነካው በጣም ጥልቅ ጉድጓድ ነው። ውስጥ የሾለ ነገር አለ፣ ብረት አለ፣ ጦር አለ፣ የተሾለ ቀርቀህ አለ። ስለዚህ ፈረሱ እየተወጋ ሰውየውም እየተወጋ ይሞታል። ሂሪዮ የሚባለው ጉድጓድ ይሄ ነው። እኔ አጠር አድርጌ ነው የምነግርህ። ሌላኛው ደግሞ ከመግቢያው ወለል አድርገው የሆነ መንገድ አዲስ ጥርጊያ መንገድ አድርገው ያዘጋጃሉ እና ጥርጊያ መንገዱን እየተከተልክ ስትሄድ እየራከበ ሄድክ ቁጥር ወደ ፊት ለፊት ስትሄድ ስፋቱ በጣም እየጠበበ ይመጣል ማለት ነው። ስፋቱ እየጠበበብህ ይመጣል። እንትኑ ደግሞ ጥልቀቱ እየጨመረብህ ይመጣል። አይታወቅህም እንጂ ቁልቁል ነው እየወረድክ ያለው። ስትገባ ጥርጊያ መንገድ ነበረ፣ ሰፊ ጌት ነበረው፣ መግቢያ ነበረው። በሱ ገብተህ ግን በሄድክ ቁጥር እየጠበበብህ ነው። ልብ አላልከውም እንጂ አንተ ሁለተኛ እያዘቀዘክ ነው። ዝም ብሎ ቁልቁለት ነው የሚመስል እና የሆነ ቦታ ሄደህ መጨናነቅ ይመጣል። ወታደር ከወታደር ፈረስ ከፈረስ እና ወጥመድ መሆኑ ገብቶ ልትመለስ ስትሻ እነሱ ከጀርባ ጠምደውሃል ማለት ነው። ስለዚህ መመለሳችን መውጣት አችልም እና ቅርቃር ውስጥ ነው የከተቱህ። እዛ ቦታ ይጨርሱታል። አብዛኛውን እንደዛ ነው የሚያደርጉት። የመጀመሪያው ቅድም የነገርኩ አለ፣ ሰፊ ጉድጓድ ቆፍረው እንደዛ ማድረግ። እሱ ድንበር አካባቢ የተለመደ ነው። የነገስታት መቃብር ያለበት፣ ስጋት ያለበት፣ ጠላት የሚመላለስበት አካባቢ ከሆነ ለማለፍ እንዳይመቸው አድርገው አጓጉል ጉድጓድ ይቆፍራሉ። ይሄ ነው። ሶስተኛው ደግሞ ኮትኖሚ ይባላል። ኮትኖ ማለት እንደዚህ ትናንሽ ጉድጓዶችን ቆፍነው ይደፍናሉ። እሱ ምንድነው? የፈረስ እግር እየገባ ምናምን። የሚገርምህ የካፋ ፈረሶች ያለማምዷቸዋል። መጀመሪያ ቦታውን ጉድጓዱን ክፍት አድርገው ፈረሱን ያለማምዱታል። ይዘላል ፈረሱ፣ ይመላለሱታል። ይዘላል ፈረሱ። ከዚያ ከደፈኑት በኋላ ፈረሱ አንዴ ብሬን ዎሽ ተደርጓል። ያ ቦታ ክፍት እንደሆነ ነው የሚያውቀው። አሁን የካፋ ፈረስ ያውቀዋል ቦታውን። እየመጣ ቦታው ላይ ሲደርስ ይዘለዋል። ለምዶታል። እሱ ጉድጓዱ ክፍት እያለም ያውቀዋል። የካፋ ፈረስ ካለማመዱትና ካሰለጠኑት በኋላ ግን ቦታውን ይደፍኑታል እንዳይታይ አድርገው። የጠላት ፈረስ ግን እየገሰገሰ ይመጣል። እዛ ውስጥ እግሩን እየከተተ ይሰባበራል። ሰውየውም እየተቀነጣጠሰ ይወርዳል ማለት ነው። ስለዚህ ደርሰው ይወጉታል። ስለዚህ እነዚህን ሶስቱን ጉድጓዶች በጣም ነው የሚጠቀሙት። ጉድጓዶቹ ደግሞ የሚገርመ ሌሎችን ታሪኮች ላታይ ትችላለህ። እነዚህ ጉድጓዶች ግን አሁንም አሉ፣ ቅሪታቸው አለ። ለምሳሌ ሂሪዮ የሚባለው ቦንጋ ቅርብ ላይ ያለው ጊምቦ የሚባለው ወረዳ ላይ አለ። አሁን ድረስ በተወሰነ ደረጃ ሳር ምናምን ሙጃ በቅሎበት እስካሁን ድረስ እንዲሰፊ ጉድጓድ ጥልቀት ያለው ማለት ነው እኔን መዋጥ የሚችል ጉድጓድ አለ። ስለዚህ እነዛ አሁን የምልህ የጉድጓድ ሲስተሞች ወይም የትሬንች የምንላቸው ምሽጎች አሁንም አለ ቅሪታቸው። ሌላው ጎጀብ ወንዝ በጣም ጠቅሟቸዋል። ጎጀብ ወንዝ ከፋ ውስጥ ጎደፎ ብሎ ነው የሚጠሩት። የሚመነጭበት ቦታ ጎደፎ ነው የሚባለው። ቢጣ ወረዳ ውስጥ ነው የሚገኘው። ጎጀብ ወንዝ ኦሞ ወንዝን ተቀላቅለው አብረው ኬንያ ነው የሚገቡት። ቱርካና የሚባለው ትልቁ ውስጥ ማለት ነው። ቱርካና ነው የሚገቡት። ስለዚህ እሱ ጎጀብ ወንዝ በጣም ተደጋጋሚ የወረራ ሙከራ ተደርጎ ጠላት የማይችለው ለምንድን ነው? ለካፋ ካፋና ተፈጥሮ ይደንቀኛል። በጣም ነው የሚተጋገዙት። እምልህ መሐላ አላቸው፣ ቃል ኪዳን አላቸው። ጦርነቱ ለካፋ ጦረኝነት ይሄ ቅድም ያልኩ ጉድጓድ መቆፈሩ ምናምን የራሳቸው ስልት የተደራጀ የጦር ሚኒስተር ምናምን መኖሩ እንዳለ ሆኖ ተፈጥሮ ደን ቀላል አልጠቀማቸውም። ጌታዬ ጎጀብ ቀላል አልጠቀማቸውም። አባጣ ጎርባጣው ቀላል አልጠቀማቸውም። ጉንዳን ቀላል አልጠቀማቸውም። ንብ ቀላል አልጠቀማቸውም። ስለዚህ ቃል ኪዳን አላቸው ከተፈጥሮ ጋር። እነሱ ተፈጥሮን ይጠብቃሉ፣ ተፈጥሮ መልሶ ይጠብቃቸዋል ማለት ነው። ስለዚህ በጣም ነው የሚያከብሩት። ይሄ ምንድን ነው? በጣም ያከብራሉ ተፈጥሮን። ስለዚህ ጎጀብ በቃ የኔ ጌታ ዘብ ነበር። እሱም አንድ ወታደር ነበረ ማለት ነው። ስለዚህ ያ ነው በጦር እንዳይደፈሩ የሚያደርጋቸው የነበረው ያ ነው። ስለዚህ እንዴት ሆነ መሰለ እንኳን እነሱ ሊወረሩ እስከ ሆቲሸሮች የሚባል ንጉስ እስኪመጣ ድረስ ታቶ ተብሎ ነው የካፋ ነገስታት የሚጠሩት። ታቶ እገሌ እየተባለ ማለት ነው። ንጉስ ማለት ነው። ንጉስ
ከሆቲሸሮች በኋላ ግን ተቀየረ። አዲዮ ተብሎ ነው የሚጠራው። አዲዮ ሆቲሸሮች፣ አዲዮ ጋኪሸሮች። አዲዮ ማለት ምን ማለት ነው መሰለ? ንጉሰ ነገስት ከካፋ እየወጡ ሌሎች ነገስታትን ማስገበር ጀመሩ። እንደውም በሆቲሸሮች ጊዜ እያስገበሩ ሄደው የት ደረሱ መሰለ? ወሊሶ ደረሱ። ወሊሶ ደርሰው ወሊሶ ላይ ሰብሰብ ብለው ተመካከሩ። ከዚህ በኋላ ወደ ሸዋ መዝለቅ ማለት ከዚህ በኋላ ገቡ ማለት ነው፣ ወደ አዲስ አበባ መግባት። ስለዚህ ይበቃናል፣ ሸዋ አንግባ፣ እንመለስ ከዚህ ጋር ተባብለው ነው የተመለሱት። ስለዚህ እየጠቀለሉ ትናንሽ የሆኑትን እየጠቀለሉ እየገዙ ነበር የሚሄዱትና ለምንድን ነው እንደዛ የሆነው መሰለ? እንደውም አንዱ ጸሐፊ በቀለ ወልደ ማርያም ይመስለኛል ጽፏል። ግብጽ የፓርላማ ሲስተም የኖራት 19ኛው ክፍለ ዘመን ላይ ነው፣ 1830 እንደዚህ ነገር አልተሳሳትኩም። ለዚያውም አንድ መሐመድ የሚባል ይመስለኛል እንግሊዝ የሄደ ሰው ነበራቸው እና እዛ ሄዶ ፓርላሜንታሪ ሲስተሙን አይቶ መጣ። እንደዚህ ዘመናዊ የሆነ ነገር ማለት ነው። አፍሪካ ውስጥ ስልጡን ናት በመባል የምትታወቀው ግብጽ የፓርላማ ሲስተም የኖራት 19ኛው ክፍለ ዘመን ላይ ነው። ከፋ ግን 16ኛው ክፍለ ዘመን ወይም ከዚያ በፊት ቅድም ያልኩ በሰባት ሚኒስትሮች የተዋቀረ የንግድ ሚኒስትር ያለው፣ የጦር ሚኒስትር ያለው፣ እንደዚህ ሌሎች ሚኒስትሮች ያሉት ምክረቸው የሚባል ስርዓት ነበረው፣ ምክር ቤት ነበረው። ስለዚህ ይሄ ስቴት ፎርሜሽን ላይ በጣም ቀድመዋል። በጣም ነው የተደራጁት። መሽከሮ የሚባል በአመት አንዴ የሚከበር በአዋጅ የዘመናቸውን የሚለውጡበት በአዋጅ በንጉስ የሚከበር በዓል አላቸው። እዚህ በዓል ላይ መጀመሪያ ግዛቶቹ ካፋ ውስጥ የነበሩ በስሩ የነበሩ ግዛቶች 12 ነበሩ። በኋላ ላይ ወደ 18 አሳድገዋል። ከነዚህ ሁሉ ተወካይ ይመጣል። በሬውን ይዞ ሰንጋ በሬውን የሚታረደውን ይዞ ሌላም ስርዓት አለው። እዛ መጽሐፍ ውስጥ በደንብ አንስቼዋለሁ ዝርዝሩ። ይሄን ይዞ መጥቶ ሪፖርት ቀርቦ ሹም ሽረት ተደርጎ ምናምን ነው የሚሄዱት። ሚንስ መሾም መሻር ሁሉ ነበረ ማለት ነው። ግምገማ ነበረ፣ በስራ ተገምግማ የምትሾምበት የምትሻርበት። ሽልማት ነበረ፣ ከንጉሱ ሽልማት ይሰጣል። የጦር ጀግንነትም ይሁን ለጦር ጀግንነት የሚሰጥ ቡሮ የሚባል ሽልማት አለ። የመሬት ሊሆን ይችላል፣ ሌላ ፕሪቪሌጅ ልዩ መብት ሊሰጥህም ይችላል። ስለዚህ እንደዚህ አይነት ሽልማቶችን ተቀብለው የሚሾመው ተሹሞ የሚሻረው ተሽረው። አሁን እምልህ የፈረንጆቹንም የሀበሾቹንም ጽሁፍ ሳነብ ይገርመኛል። እዚያ ዘመን ላይ እንደዛ የተደራጀ ሲስተም ነበራቸው፣ አገዛዝ ነበራቸው። ስለዚህ በጣም ነው የተደራጁት። ይሄ ድርጅታቸው ለጦረኝነታቸው ጠቀማቸው። ሁለተኛው ቅድም ያልኩ ይሄ ተፈጥሮ በጣም ነው የሚያደላላቸው፣ በጣም ነው የሚያግዛቸው። ስለዚህ ያ ነው በቃ በጣም የሚገርሙ ጦረኞች ናቸው። እንዲሆኑ ያደረጋቸው ያ ነው። ቅድም እንደነገርኩ አሁንም ምዕራፍ 5 ነው ቀድሜ የጻፍኩት አልኩ። ስለ የከፋ መናፍስት ያወራሁት የከፋ መናፍስትን ያነሳሁት ምዕራፍ 4 ላይ ነው። አሁንም እንደዚህ ነው አመጣጤ። ከምዕራፍ 5 ከሙዚቃ ቀጥሎ የጻፍኩት ስለ መናፍስት ነው። በጣም ኢንተረስቲንግ ነው የመናፍስት ጉዳይ። እምልህ ትርክት ምን አይነት ቦታ ምን አይነት ድርሻ እንዳለው የምታየው እዛ ጋ ነው። ለምሳሌ እንዴት አድርጌ ልበል መሰለኝ፣ የተወሰኑት መናፍስት ለምሳሌ ባነሳልህ ኤቆ የሚባል መንፈስ አለ፣ ቆሎ የሚባል መንፈስ አለ፣ ሌሎችም እንደዚህ አሉ። ኤቆ ማለት ካፋ ውስጥ የተለያዩ አይነት ጎሳዎች አሉ አልኩ። አዲስ አበባን ብትወስድ ጨርቆሴ፣ ፒያሳ፣ ቦሌ እንደዚህ እያልክ እንደምትከፋፍለው ማለት ነው። ካፋ ውስጥም እንደዚህ ሚንጆ፣ ማቶ፣ ዱጎ ምናምን እየተባለ መናፍስት ማለት ጎሳ አላቸው። እያንዳንዱ ጎሳ ደግሞ መንፈስ አለው። ለምሳሌ ጨርቆሴ የሆነ ኤቆ የሆነ መንፈስ አለው፣ አንድ መንፈስ አለው የራሱ የጨርቆሴ የግሉ ነው። ከዛ ፒያሳዎች አላቸው፣ መርካቶዎች የራሳቸው አላቸው። ስለዚህ እያንዳንዱ የከፋ ጎሳ ዱጎ የራሱ አለው፣ ማቾ የራሱ አለው፣ እንደዚህ ሚንጆ የራሱ አለው፣ የየራሳቸው አላቸው ማለት ነው። ልጅ ሆነን ምን ይሆናል መሰለ፣ ይሄ ኤቆ የሚባለው መንፈስ ማታ ማታ ሲጨልም፣ ሰማዩ ሲጨልም የሆነ የፉጨት ድምጽ ያሰማል እና እንዲህ ብርሃን እየበራ ጭል ብሎ ይበራል፣ ድምጹን ያሰማል፣ ይጠፋል። የሆነ ርቀት ይሄድና ደግሞ ሌላ ቦታ እዛ ጋር ተሻግሮ ቦጊ ላይ ያን ድምጽ ያሰማሃል። እና የከፋ ህፃናት እና አዋቂዎች ምን ይላሉ? የኔ ከሆንክ ድገም ይላሉ። እና የኔ ከሆንክ ማለት ይሄ ሰውዬ ይሄን የሚለው ሰውዬ የሆነ ጎሳ አለው ወይም ክፍለ ትውልድ አለው። ጨርቆሴ ነው ማለት ነው። ጨርቆሴው የኔ ከሆንክ ድገም ብሎ ከደገመለት የሱ ነው ማለት ነው።
ኦኬ ከደገመ የሱ መሆኑን አረጋገጠ ይሳላል። በቃ እንደዚህ ልጆቼን አደራ፣ ከብቶቼን አደራ፣ ወይም ደግሞ ህፃን ከሆነ ትምህርቴን አደራ ሊል ይችላል። ወይም ደግሞ የዛችን ልጅ ነገር አደራ ሊል ይችላል። ስለዚህ በጣም አታችመንት አለ። ኤቆ የሚባለው መንፈስ ይሄ ነው። ኤቆ የኤቆ ማደሪያዎች ይኸውልህ ከጎሳው ከጨርቆሴ በሙሉ አንዱን ለይቶ አንዱ የጎሳው መሪ ላይ ወይም ደግሞ አንዱ ላይ ነው የሚሰፍረው። እሱ ላይ ሰፍሮ መጥቶ ትንቢት ያናገረዋል። ለምሳሌ ካፋ የሆነ ሰው ቢታመም ጥየቃ የሚካሄደው እሱ ጋር ነው። አይድንም ወይም ይተርፋል፣ ይሞታል፣ እንዲህ ያለ ሐኪም ቤት ውሰዱት፣ እንደዚህ ጠብቁት፣ ከ8 ቀን በኋላ ይድናል፣ ብቻ ሁሉን ይነግረዋል ማለት ነው። ለምሳሌ ይድናል፣ ህመሙ ይድናል ብሎ ለምሳሌ ይኸውልህ በጣም የሚገርመኝ ልንገርህ። ከተማ ቀመስ ቦታ ላይ አድጌ ግን ምን እንደዚህ አይነት ቦታዎች ላይ ተጋላጭነት እንዲኖረኝ ኤክስፖዠር እንዲኖረኝ ያደረገኝ እኔ እድል ይመስለኛል እምልህ። ለምሳሌ አንዱ ቢታመም እዚህ አላሞ የሚባለው የመንፈሱ ማደሪያ አላሞ ነው የሚባለው፣ እሱ ጋር ትሄዳለህ። ሄደህ ጌቶች እንደዚህ ልሁንሎት ብለህ ክብር ሰጥተህ ምናምን ትቀርባለህ፣ ቤቱ ትገባለህ። ስትሄድ እንደ ቡና እንደ ዕጣን ያሉትን እጅ መንሻዎች ይዘህ ትሄዳለህ፣ ታቀርብለታለህ እና እሺ ምን ሆነ መጣ ስትሄድ ይኸውልህ አላሞ የሚባለው ሰውዬ ወይም ደግሞ ቃልቻው ቀበረቸው የሚባል እሱ ፊት የሚኖር ሰው አለ ማለት እሱ በጣም ተከብሮ ነው የሚቀመጥ። ምግብ የሚያባሉት የሚያጎርሱት የሚላላኩ ሰው መምጣቱ የሚናገሩ ሰዎች አሉ እና ደርሰህ ጉዳይህን ትናገራለህ። ልጄ ታሞብኝ ስትል አዎ ይላል፣ ያውቀዋል። አዎ ልጅህ እንደዚህ ካለ ቦታ ሲጫወት ወይም ደግሞ ሲዘል ዮጎ ይባላል። ዮጎ ማለት ምን ማለት መሰለህ? ልክፍት ነው። ግን ደግሞ ልክፍቱን በደንብ ላብራራለህ። እንዴት መሰለህ? ሲተርቱ ምን ይላሉ? እንኳን ጨብጬ ገላምጬህም አታመልጠኝ ይላል ሴጣን ይላሉ። ሴጣን ነው የሚለው። ምን የሚለው? እንኳን ጨብጬ ደርሼ ጨብጬ ገላምጬህም አተርፍም። እና አሁን ያልኩ ዮጎ ማለት ሴጣን ገላምጦህ ማለት ነው። ሴጣን ያለበት ቦታ አካባቢ ሄደሃል። ልጁ ሲጫወት ሲዘል ቅድም ያልኩህን ዥዋዥዌውን ገደሉን ወንዙን ምናምን ሲያዳርስ ገላምጦታል ማለት ነው። እና እንዲህ ካለ ቦታ ሲጫወት ገላምጦት ነው። ውሰዱና እንደዚህ ፕሮሲጀር አለው ወይም ደግሞ ገቢር የሚባል ነገር አለ። እህል አሳልፉ ይባላል። እህል አሳልፉ ምን መሰለህ? አሳጥሬ ልንገር በጣም ዝርዝሩ መጽሐፍ ውስጥ እንድታይ ማለት ነውና እህል ይዘጋጃል። ማታ ላይ በጣም ይሄ መዓዛ ሽታ ያለው ምግብ ያዘጋጃሉ። ከየአይነቱ ስብስብ አድርገው ምግቡን ያዘጋጁና ኮባ ለእሳት አሳይተው የእንሰት ኮባ ሲለሰልስ እዛ ላይ ያጠራቅማሉ። አሁን ያልኩህን እህሎች ማለት ነው። ትኩስ መዓዛ ያላቸውን እህሎች እና እዚያ ቤት ውስጥ ያለ ሰው ሁሉ ያን የተዘጋጀውን እህል እየያዘ ምን ይላል መሰለህ? በሽተኛው ያን ይዝና ለምሳሌ ይሄ ከሆነ እንዲይዞ እህልህ ይጣፍጥህ ደሜ ይምረርህ ይላል። ደሜ ይምረርህ ወይም ምስህ ወይም እህልህ ይሄው ይጣፍጥህ ይለዋል። ያኛው ተቀብሎ ምስህ ይጣፍጥህ ወይም እህልህ ይጣፍጥህ ደሙ ይምረርህ። ሰዎች በሙሉ እየተቀባበሉ ያንን ነገር የተዘጋጀውን እህል እየተቀባበሉ ምስህ ወይም እህልህ ይጣፍጥህ ደሙ ይምረርህ ማለት ምን ማለት ነው? ይሄን ሰውዬ ገላምጦት የነበረው ወይም ደግሞ ልጁን ፈልጎት የነበረው መንፈስ ወይም ጋኔን ይሄን ውሰድና ልጁን ልቀቀው ነው እና ያንን ወስዶ ያደርግለታል። ልጁ ይድናል። እንደዚህ አድርጎ ነው የሚኖሩት። ይሄ ኤቆ የሚባለው መንፈስ ነው። ቆሎ የሚባለው ደግሞ እህል የሚያበቅለው እህል የትኛውም እሸት እህል ሲደርስ ለቆሎ ሳይሰዋ አይቀመስም። ስለዚህ አሁን ብዙ ዝርዝር ባነሳ ይረዝምብናል እና መጽሐፉ ውስጥ በጣም ምናልባት አንባቢ ሊደሰትባቸው ከሚችላቸው ምዕራፎች አንዱ ስለ ካፋ መናፍስት የተጻፈው ፓርት ነው። አሼሎቺ ቅድም ከነገርኩ ኤቆ ከሚባሉ መናፍስት አንዱ መንፈስ ነው እና ሰውየው ሾዳ አሼሎቺ ይባላል ወይም ደግሞ በመንፈሱ ስም ነው የሚጠሯቸው እና እኚህ ሰው ይሄ መንፈስ አለባቸው። አሼሎቺ የሚባለው ኤቆ የሚባለው መንፈስ አለባቸው እና እነዚህ ቅድም ኤቆ የሚባለው መንፈስ ያድርባቸዋል ወይም አላሞ ይባላሉ ያልኩ ሰዎች ፕራይቪሌጅ አላቸው። ፕራይቪሌጅ ማለት የካፋ ኤሊት ከሚባሉ ሰዎች መካከል ናቸው።
ቁጥራቸው ማለት ነው። እና እኚህም ሰውዬ የምክራቸው አባል ናቸው። ምክራቸው ማለት እነዚህ 7 ሚኒስትሮች ያሉት የከፋን ዕጣ ፈንታ የሚወስኑ የሚነጋገሩ ሰዎች ያሉበት ፓርላመንት ወይም ደግሞ ምክር ቤት ማለት ነው። የዚህ ምክር ቤት የክብር አባል ናቸው። ከ7ቱ ሚኒስትሮች ውጭ አባላት የሚሆኑ ሰዎች አሉ። ከነዛ ውስጥ አንዱ ናቸው እኚህ ሰው ሾዳ ሼሎቺ ማለት ነው፣ ወይም ደግሞ አሼሎቺ ተብለው የሚጠሩት። እና እዛ ውስጥ አንድ አደገኛ ሰው እየተነሳባቸው፣ በጣም ተንኮለኛ ሚሎ ይባላል ይሄ ሰውዬ። ሚሎ ምን ብሎ ለንጉሱ ያቃብላል መረጃ፣ እንደ የደህንነት መረጃ አድርጎ በጣም አሳምሮ ለንጉስ በሚያሰጋ ሁኔታ ነው ያቀረበው። ምንድነው እኚህ ሰውዬ ነግሬሃለሁ፣ መንፈስ አለባቸው። መንፈሱ ኃይል ይሰጣቸዋል ማለት ተፈጥሮን እነ ንብን እነ ጉንዳንን በረዶን ምናምን የማዘዝ ስልጣን አላቸው ተብሎ ይታመናል። ስለዚህ ንጉሱን እርሶን የመጣል ሐሳብ አሏቸው። እኚህ አሼሎቺ የሚባሉት ሰው ንጉሱን የመጣል መንግስቱን የመቀናቀን ፍላጎት ውስጣቸው እንዳለ፣ ይሄ ፍላጎት ውስጣቸው አለ ማለት ያን ለማሳካት አቅሙ አላቸው። ምክንያቱም ማድረግ ይችላሉ። ቅድም እንደነገርኩ ንቡን ማዘዝ፣ ጉንዳኑን ማዘዝ፣ በረዶውን ማዘዝ፣ እንደዚህ ያለውን ማዘዝ ይችላል። ስለዚህ ችሎታ አለው። አሁን መንግስት የመገልበጥ ሐሳብ ካላቸው ንጉሱ በጣም ነው የሚያሰጋው። ምክንያት ምን መሰለ፣ ችሎታው አለ፣ ፖቴንሻል አለ፣ ይሄን የማድረግ አቅም አላቸው፣ በቃ አስተማማኝ ማለት ነው። እና ንጉሱ ይሄን ሰማ። የእርሶን መንግስት ለመገልበጥ ሐሳብ አላቸው። ማን? አሼሎቺ። ይሄን የሚያቃጥረው ይሄንን የስለላ መረጃ የሚመስል መረጃ የሚያቃብለው ማን ነው? ሚሎ የሚባል አንድ ተንኮለኛ ሰው። እና አሼሎቺ ንጉሱ ምን አስደረጉ? ወታደር አዘዙ። ወይም ደግሞ እዛ የቤተ መንግስት አካባቢ ጥበቃዎችን ሂዱና አሼሎቺን ይዛችሁ እንድትመጡ ተባለ። ታስረው እንዲመጡ ማለት ነው። ከቤተ መንግስት ለአሼሎቺ ጥበቃዎቹ ሂዱና ይዛችሁ ነው ተብሎ ሲላኩ አሼሎቺ ቤታቸው ሆነው ያውቃሉ። ላያቸው ላይ ያለው መንፈስ ይሄ እየሆነ መሆኑን ያሳያቸዋል ማለት ነው። ምንድነው ይሄ ቴሌፖርት ማድረግ፣ ቴሌፓቲ ማድረግ፣ እዛ የሚከናወነውን ነገር ማወቅ። ከዛ እና ልክ ያንን አዩና አዝማሪውን በል መሰንቆውን ቃኝልኝ አሉ። እሺ አላቸው። በዜማ ግጥም አወረዱ ማለት ነው። እዚያ መጽሐፉ ላይ አንስቻለሁ። 3 ሰዎች ቅድም ያልከን የፈረንሳዩ ኖስትራዳመስ ሚሼል ኖስትራዳመስ፣ እኛ ሀገር ደግሞ ወሎ ላይ ያሉት ሼህ ሁሴን እና ካፋ ላይ ሾዳ ሼሎቺ። አሁን ለምሳሌ ቅድም ያልኩ ይሄ አንደኛው ማስፋት ወይም ደግሞ የማታውቀውን የሆነ ነገር ማሳየት ነው እንዳልኩ። ሰው ዓለም ላይ በስፋት ኖስትራዳመስን ሰው ያውቋል፣ በመጽሐፍም የተጻፈ ስለሆነ። ኢትዮጵያ ውስጥ ስትመጣ ደግሞ ትንሽ ብዙ ሰው ሊያውቀው የሚችለው ማንን ነው? ሼህ ሁሴንን ነው። ጭማሪ ሰው ትጨምራለህ። አሁን እሱ ብቻ አልነበረም። ጎሞ ጣቆነ ድኬቶ በጎ ይሁን ምን ማለት መሰለህ? በድንጋይ የተለሰነ መንገድ ይታየኛል። ሚንስ ስለ አስፋልት ነው ሰውየው እያወሩ ያሉት። ስለ አስፋልት ይህን ትንቢት በሚናገሩበት ጊዜ እንኳን አስፋልት እንኳን ኮረኮንች ምናምን ጥርጊያ መንገድ እንዲህ አህያ ተከትለህ ዱር ለዱር እያሳበርክ በምትሄድበት ዘመን ነው ይሄን የሚሉት እሳቸው። ስልክ የሚባል ነገር እንደሚመጣ፣ ቴሌፎን በርቀት የሚያገናኝ መሳሪያ እንደሚመጣ፣ ከዛ እመለስ መስሎሃል? እኔ ብመለስ በ70 ዓመቴ ማለት እኔ ብመለስ በ70 ዓመቴ 70 ዓመት ማለት ሊትራሊ 70 ዓመት ማለት አይደለም። እቆያለሁ፣ በቃ አልመለስም። ይሄ መንፈስ እስከዛሬ አልተመለሰም። ካፋ ላይ ሌሎች መናፍስት አሉ። አሼሎቺ የሚባለው መንፈስ እንደሄደ ነው። እና ምን ሲደረግ እንደሚመለስ ትንቢት ተናገረ። ምን ሲደረግ ነው? ፈረስ አርዶ አውራርዶ ሳይበላ ሰው ፈረስ አህያ ስጋ ሳይበላ አልመለስም። ያኔ እርም ነው እምልህ። ያን ጊዜ ለነበረ ሰው ስለ አህያ ስለመብላት ማለት ማይታሰብ ኢማጂን ማይደረግ ነገር ነው። ዛሬ በእኛ ጊዜ ግን ሆኗል። ሌላው ደግሞ አማቱን ሰው ሳይተኛ የሚስቱን እናት ሳይተኛት አልመለስም። ስለዚህ እነዚህ ነገሮች በሙሉ ሆነዋል። እኔ አሁን ዝም ብዬ አንድ ሁለት ነው እንጂ መጠቅስ መጽሐፍ ውስጥ በደንብ ትንቢቶቹን እንደው ግጥማቸውን ይሄ ሙዚቃነታቸውን ሳይለቁ እንዲመጡ አድርጌ አምጥቻለሁ። እና እነዚህ ነገሮች ይሆናሉ። አሁን ይኸውልህ የአሼሎችን ትንቢቶች ዘርዝረ ስትመለከት ልክ ለሼህ ሁሴንም
ኖስትራዳመስም የሚባለውን ነገር ታስባለህ ማለት ይሄን ነገር በኋላ የመጡ ሰዎች ናቸው ዝም ብሎ የጨመሩት። ምክንያቱም ሁሉም ነገር እየሆነ ነው። ትንቢቶቹ ይሰራሉ። እነዛ ትንቢቶች ደግሞ የሚገርመኝ ካፋ ውስጥ የትኛውም ክፍል ላይ ተንቀሳቀስና ግጥሙን ጀምር፣ ሁሉም ያውቁታል። ዘፈኑ በዘፈን ይሄ አራራይ በሆነ ዜማ ነው የሚወርደው ግጥሙ፣ ያውቁታል። ትንቢቷን ዝንፍ ሳያደርጉ ያውቁታል። ትንቢቶች በሙሉ ሆነዋል እና አሼሎቼ ሄደዋል። በቃ አልተመለሰም። ያ መንፈስ አልተመለሰም። አሼሎቼ የሚባለው መንፈስ ሁለተኛ ወደ ካፋ አልተመለሰም። ትንቢቶቹ እየሄዱ ነው። ልክ በክርስትና እናት በልጇ አባት በልጁ መንግስትና መንግስት እንደዚህ ከሆነ በኋላ ሐሰተኛ ነቢያት እንደዚህ ከሆነ በኋላ ክርስቶስ እመለሳለሁ ያለው ይሄ አድቨንት ወይም ደግሞ የክርስቶስ ዳግም ምጽአት በክርስትና ምን ከሆነ ነው ክርስቶስ ሊመጣ ተቃርቧል የሚባል የትንቢት ዝርዝር አለ። ልክ እንደዛው ካፋዎቹ ደግሞ የዘመን ፍጻሜ ደርሷል ወይም ደግሞ አሼሎቼ ሊመለሱ ነው ብሎ የሚጠብቁት የትንቢት ዝርዝር አለ እና አሼሎቼ እኚህ ነበሩ። የምክር ቤት አባል የነበሩ በሚሎ ተንኮል እስር ሲታዘዝባቸው ልክ አዝማሪያቸውን ጠርቶ ትንቢት ተናግረው ሚሎ ራሱ በምን አይነት ሁኔታ እንደሚሞት ትንቢት ተናግረው የሞቱ ከዚያ በኋላ ትንቢታቸው ደግሞ አንድ በአንድ እየሆነ ያለ ካፋ ውስጥ ካሉ ሙዚቃዎችና ግጥሞች በጣም የሚገርመኝና ሁሉም ካፋ የሚችለው የእሳቸውን ግጥም ነው እና እኚህ ናቸው አሼሎች። አመሰግናለሁ።